አንተማ ለሷ አስበህ እኮ ትዳሯን ለማቃናት ስትመክራት ነበር። የኔ አንቺን መውደድ መንከባከብ ምንም ነገር ነው የማይመቻት። በጣም ነው የሚቆረቁራት። ግን ይሄው እውነቱ ወጣ። አሁን ማንንም በመሃላችን አይገባ። ኧረ እኔማ ድጋሚ ጭራሽ ላያትም አልፈልግም። ነገ ሐኪም ቤት ስንሄድ እንኳን ልምጣ ስትለኝ አትምጪ ስላት የደበረኝ ቁጣ ይገባታል ብዬ አስባለሁ። ቀላል ከሰው አልፎ እኮ ንዴትሽ እኔንም አስደንግጦኛል። አንተ ባትኖር ኖሮ ዛሬ ስላንተ መጥፎ እያሰብኩ ባደርኩ ነበር። እንዴት ትሆናለች? እኔ እኮ ለትዳሯ መስተካከል ቀን ከሌት ስለፋ ነበር። በቃ ምን ተረጋጊ። አሁን ራስሽን ማስታመም ነው የሚገባሽ። ምንም ማድረግ አይቻልም። በቃ የሰው ልጅ እንዲህ ነው። አንዳንዴ በቅርብ የምታያቸው ሰዎች ናቸው ይበልጥ እየጎዱሽ ያሉት። ግን ዋናው ያው እኛ ሰላም መሆናችን ነው። ይሄው ዛሬ ቤታችን ራሱ ሰላም ሆኗል። እሷም ከህይወታችን ወጣለች። በቃ ተያት። ልክ ነህ ጀማል። ግን በጣም ነው የገረመኝ። የሰው ልጅ እንዴት እንዲሆን ይፈጠራል? እኔ እኮ አሁንም ያን አስከፊ ንግግሯን ከጆሮዬ ማውጣት አልቻልኩም። ጀማል አንተ ለኔ ብለህ እስካሁን ስለታገስካት በጣም አመሰግናለሁ። አንተ ባትኖር ኖሮ እስካሁን የሷን መርዝ ስግት ኖር ነበር። አይዞሽ በቃ እኔ ላንቺ ስለ ማንኛውም አይነት መስዋዕትነት ተከፍላለሁ። አሁን ስለሷ ማሰቡን ተይውና ነገ የህክምና ቀጠሮ አለን አይደለ? በቃ ስለሱ ተዘጋጂ። እረፍት ያስፈልግሻል። እኔ ሁሉ ጊዜም ከጎንሽ ነኝ።